ሳችን መጨረሻ ነው የሚሆነው። መጥምቁ ዮሐንስ የበለጠ ነው የሚል ቃል ጌታ ተናግሯል። ከነቢያት ይበልጣል ያልንበት አራተኛ ምክንያታችን መንገድ ጠራጊ እንደነበረ ነው መጽሐፍ ቅዱሳችን እየነገረ ያለው። በጥንታዊ ቅርብ ምስራቅ ሀገራት የነበረው መንገድ ምቹ አልነበረም። ዙሪያ ጥምጥም ሄድበት ነበር። ስለዚህ ያን ዙሪያ ጥምጥም ለማስተካከል ለማቅናት ጠማማውን ይሄንን እያስተካከለ መጥቷል የሚል ነገር አንስተን ይሄ የተስተካከለ መንገድ ለሰው አይደለም፣ የተስተካከለው ራስ የሚሆን መደላድል እንዳይደለ ይሄንን ያው ማወቅ ይገባናል። ለራስ የሚሆን መደላድል አይደለም፣ ለእግዚአብሔር ነው። መልእክተኛዬ ይጠርጋል፣ ያስተካክላል፣ ያበጃል፣ ያቀናል ተናግሯል። ስለዚህ ከዚህ ተነስቶ እና የመጽሐፍ ቅዱስ ተማሪዎች እንደሚናገሩት አንድ ንጉሥ ወደ ሩቅ ሀገር ጉዞ ከመጀመሩ በፊት የሚጓዝበት መንገድ ይስተካከላል። ስለዚህ ይሄን መንገድ እያስተካከለ ግን ዓላማ አለው። መንገዱ ሲስተካከል ዓላማ አለው። ዓላማው ምንድን ነው? የሰው ዘር ሁሉ የእግዚአብሔርን ማዳን እንዲያይ ነው። ሥጋ የለበሰ ሁሉ የሰው ዘር የሆነ ሁሉ የእግዚአብሔርን ማዳን እንዲያይ ተብሎ ነው። ስለዚህ የእኛን ማዳን አይደለም ሰው የሚያየው እግዚአብሔርን ማዳን ነው። ስለዚህ በዮሐንስ አገልግሎት በስነ ምግባርና በመንፈሳዊ ረገድ ለመሲሁ መምጣት ቅድመ ዝግጅቶች ተደርገዋል። ስለዚህ ቅድመ መንገድ እየጠረገ መምጣቱን እናያለን። ያ ታላቁና አስፈሪ የሆነው የእግዚአብሔር ቀን ሳይመጣ በፊት እሱ መንገድ አስተካከለ፣ ጠረገ። ስለዚህ ነው ከነቢያት ይበልጣል ብለን ያልነው። ከመጀመሪያው ጀምሮ ወደ ኢየሱስ ያመለክታል። ለዝናና ለጥቅም ብሎ ራሱን የሰጠ ሰው አይደለም ብለን ሌሎችንም አነሳስተናል። ስለዚህ አራተኛ ጥያቄ ቀርቦለታል። ይህ አራተኛ ጥያቄ እንግዲህ ይህንንም አልንህ ያንንም አልንህ፣ ስለዚህ ራስን ልትገጥ ካፈለግ ይህንንም ያይድና ያንንም ካይደለህ አንተ ማነህ የሚል ጥያቄ ነው። ይሄ ጥያቄ ደግሞ ዝም ብለህ አታልፈው፣ መልስ መውሰድ አለብን ብለውታል። ጌታ ኢየሱስ ክርስቶስን ታስታውሱ እንደው ቃሌን የሚያምን ሰው ቢኖር ሞት አያይም ሲል ይጠይቁት የነበሩት ሰዎች አብርሃም ሞቷል፣ አባቶቻችን ነቢያትም ሌሎቹም ሞተዋል፣ አንተ ራስን ማን አድርገህ ነው የሚል ጥያቄ እንደጠየቁት ነው ለመጥምቁ ዮሐንስም ይሄ ጥያቄ የቀረበው። ስለዚህ ማነህ ለሚለው ጥያቄ ምላሽ ስላጣ አይደለም የሚባል ነገር ነበረው የሚል ነገር አንስተናል። ምላሽ ስላጣ አይደለም ዝምታው። ምክንያቱም ስለ ወላጆቹ መጽሐፍ ቅዱስ እንደ ኤልሳቤጥ ነች የጌታን ስርዓትና ትእዛዝ ስርዓት መሄዳቸውን ለማመልከት ነው። የእናትየው አለመውለድ ከሌላ ነቀፌታ ጋር የተያዘ አይደለም የሚል ነው። ስለዚህ ይሄ ብቻ ሳይሆን የተነገሩለት ትንቢቶች ነበሩት። በመላእክት በሰው ተነግሮለታል። እኛ ያው በሰው ስሜት አለ አይደል? ትላልቅ ስሜት። እሱ ግን በመላእክትም በሰውም ተነግሮለታል። አባቱ በመንፈስ ቅዱስ ተሞልቶ ትንቢት ተናገረለት፣ መልአክ ተናግሮለታል። ስለ መንፈስ ቅዱስ ሙላቱ መናገር ካስፈለገ በእናቱ ማህፀን እያለ መንፈስ ቅዱስ የተሞላ ያ መንፈስ ደግሞ የኤልያስ መንፈስ ተብሏል። የኤልያስ መንፈስ ያ ድፍረት፣ ግልጽነት፣ ኃጢአትን በግልጽ ማለት ነው። ስለዚህ መጥምቁ ዮሐንስ ስለራሱ የሚባል ነገር ነበረው። መገለጡ ልናገር ካለ ብዙ ነገር ዘመን እነዛ ሊቀ ካህናት እያሉ የእግዚአብሔር ቃል ወደ እርሱ መጣ የተባለለት ሰው ነው። ጎረቤቶ ነበረ ሰው ነው መጥምቁ ዮሐንስ ብለናል። ግን እሱ እኔ ድምፅ ነኝ፣ መንገዱን አቅኑ እያለ የሚጮህ ድምፅ ነኝ፣
የመጥምቁ ዮሐንስ ድምፅ እሺ በመሃል ይቆራረጣል ይመስለኛል አይደለ? ይቅርታ ወገኖቼ፣ በመሃል ከተቆራረጠ ንገሩኝና ሌላ ደግሞ መንገድ እንሞክራለን። እሺ እንዳልኳችሁ ግብግብ ማለት ሳይሆን ግብግብ አለው ነገርየውና ምናልባት ሌላ መንገድ እንፈልግ ነገሩን ከተቆራረጠ እኔም ውሃ ለመጠጣት ጊዜ አግኝቻለሁ። እናንተም ነገር ይቆራረጣል ረጃው። እሺ አሁን ትንሽ ደና ከሆነ እኔውና ካልሆነ ሌላ መንገድ እንሞክራለን። እሺ ደረጀ ታንኪዩ። እሺ መቅደስ፣ እሺ አሁን አንዴን ሞክረውና ካልሆነ ሌላ መንገድ እንትን እናደርጋለን። አሁን ደና ይመስለኛል። እሺ ጌታ የተመሰገነ ይሁን። የመለሰው መልስ እኔ ድምፅ ነኝ መንገዱን አቅኑ እያለ ነቢዩ ኢሳያስ የተናገረው ያ ድምፅ ነኝ፣ ጯሂ ነኝ እኔ። የእሱ ድምፅ ደግሞ የምስራች ነበር። የእሱ ድምፅ ማንቂያ ነበር። የእሱ ድምፅ የሚመራ ነበር። የእሱ ድምፅ አቅጣጫ አመልካች ነበረ ብለናል። ዓለሙን ከጥድፊያውና ከወከባው ከዕለት ኑሮ የሚያናጥብ የሚያባንን የሚያቆም አይነት ድምፅ ነው የነበረው። አላፊ አግዳሚውን ሁሉ ሳይቀር የሚያስቆም ድምፅ ነበረ የነቢዩ ድምፅ ብለናል። ግን ሲናገር እኔ ያልተገባሁ ነኝ፣ የጫማውን ማሰሪያ ለመፍታት ለመሸከም የማይገባኝ ሰው ነኝ ብሎ ይሄን ተናገረ። ስለ ራሱን መመለስ የሚገባው ነገር ነበረው፣ እሱ አላረገውም። እሱ ግን የመለሰው እኔ ድምፅ ብቻ ነኝ ብሎ ነው የተናገረዋልና አምስተኛ ጥያቄ ጠየቁት። ከማንነቱ ወደ ስራ ነው ሽፍት ያደረገው። ለምንድን ነው ታዲያ የምታጠምቀው? ማንም ካልሆንክ ማን ነው ስልጣን የሰጠህ? የምታደርገው ለማድረግ ስልጣን የሰጠህ ማን ነው? ይሄንን ጌታ ኢየሱስንም ጠይቀውታል። ባለፈው መልእክተኞቹ ሲመጡ የተላኩት ከኢየሩሳሌም ነው የላኳቸው። ካህናትም ሌሎችም ናቸው የላኳቸው። እዛ ውስጥም ሌሎች ፈሪሳውያንም አሉበት። የሚመለከታቸው ሰዎች ናቸው። ተራ መንገደኛ ኃላፊዎች አይደለም የጠየቁት ብለናል። ከዚህ ተነስቶ የምታደርገውን ለማድረግ ማን ስልጣን ሰጠህ? የሃይማኖታቸው አገልግሎት ስርዓት አንዱ ክፍል ስለሆነ ጥምቀት የተቀደሰ በመሆኑ በአግባብ በጥንቃቄ መከናወን እንዳለበት ያምናሉ። ይሄ ብቻ አይደለም፣ ያመኑ አሕዛብን ወንዶችን በግርዘት እና በጥምቀት ታቸው ይደበልቃሉ፣ ሴቶችን በጥምቀት። ምክንያቱም ግርዘት ለሴቶች ያኔም ስላልነበረ ማለት ነው። ስለዚህ ለዮሐንስ አድማጮች ጥምቀት አዲስ ነገር አይደለም። የአብርሃም እንግዳ አይደለም። እንግዳ የሆነው ግን ንስሐ እንዲገቡና የመለወጥ ጥምቀት እንዲጠመቁ መጠየቃቸው ነው። እንዴት ንስሐ ግቡ? ንስሐ የሚለው ቃል ሜታኖያ የሚለውን የግሪክ ቃል እንደሚወስድና ከኃጢአት ዞር ማለት መመለስ መሰረታዊ የሆነ የልብና የአይምሮ ለውጥ መሆኑን ይሄንን አይተናል። ንስሐ ማለት ይሄው ነው። የልብ የአይምሮ መሰረታዊ የሆነ ለውጥ ነው። ስለዚህ ንስሐ መግባትን የሚያካትት እምነት ሁልጊዜም ለድነት የሚያበቃ ነው። ንስሐ የብሉይ ኪዳን ነቢያት፣ የመጥምቁ የጌታ ኢየሱስ ክርስቶስ፣ የአዲስ ኪዳን ሐዋርያት፣ መልእክተኞች ሁሉ ዋና መሰረታዊ ጉዳይ ነው። ንስሐ መግባት ይሄንን ለሚለው በተልእኮ ነው። የተላኩበት ዋና ተግባሬ ነው። ይህንን የማደርገው በላኪው ሙሉ ስልጣን ነው። ምክንያቱም መልእክተኛ ሁሉ ጊዜ በላኪው ሙሉ ስልጣን ያደርጋል እና ስተልክ ያለው ብሎ ሲልም ከሰማይ ነው፣ ከስልጣን ጋር የተያዘ ነው። ባለስልጣኑ ነው የላከኝ፣ ከሰው አይደለም የኔ ጥምቀት የሚል አንስተን እኛ እየተቸገርን ያለ ነው። ሁሉ ነገር ከሰው በሰው እየሆነ ነው። ስለዚህ ከመለኮት ይሁን የትኛውም ተልኳችን ብለን አነሳን። ግን ይሄም ቢሆን አንጠመቅም ብለው የእግዚአብሔር ትክክለኛ ዕቅድ የእግዚአብሔርን ትክክለኛ ዓላማ
ብለን ስንል አንደኛ ከአይሁድ ቤተሰብ መወለዳቸው፣ ሁለተኛ ከትእዛዙ ፈቀቅ እስካላልን ድረስ ደህንነት የኛ ነው ብለው አረጋግጠው አርፎ የተቀመጡ ሰዎች ነበሩ እና አይሰራም ነው ያላቸው። የሚሰራ አይደለም የሚል አይነት ነገር ነው ያነሳላቸው ማለት ነው። ከእግዚአብሔር የተላከ ነው ስንል ጌታ ኢየሱስ ክርስቶስም ተናግረዋል። ሁሉን ጽድቅ መፈጸም ይገባናል። እግዚአብሔር ያቀደውን ነገር ሁሉ ማከናወን ተናግሯል። እግዚአብሔርን ጽድቅ ሌሎች ሲጥሉት ጽድቅ አክብሮታል። አንተ በመፍቀድ ልንፈጽመው ይገባል የሚል ነገር አንስቷል። ኃጢአት የሌለበት እሱ ከኛ አንዳንዱ ሊሆን ከኛ አንዳንዱ ሊቆጠር ይሄንን ጥምቀት ወስዷል የሚል ነገር አንስተናል። ስለዚህ ጌታ ኢየሱስ ክርስቶስ መልእክተኛውን ተቀብሏል፣ ላኪውን ተቀብሏል፣ ጥምቀቱን ተቀብሏል። እነኚህ ሶስት መሰረታዊ ነገሮች ናቸው። ለምን ታጠምቃለህ ተብሎ ሲጠየቅ ለኃጢአት ስርየት ነው ብሏል። ለኃጢአት ስርየት የሚሆን የንስሐ ጥምቀት እየሰበከ መጣ ያለን ሐዋርያት ሥራ ምዕራፍ 2 ማርቆስ 1 ቁጥር 4-5 እንደገና ሉቃስ ምዕራፍ 3 ቁጥር 3 ላይ የንስሐ ጥምቀት ነው። ተጠመቁ እያለ ያስተምር ነበር ይላል። የ1980 አዲሱ ትርጉም እንደሱ ብሎ ይናገራል። ኒው ባይብል ኮመንተሪ የክርስቲያን ጥምቀት ልክ እንደ ዮሐንስ የውሃ ጥምቀት ነው፣ ምክንያቱም ከንስሐ ጋር አብሮ የሚደረግ ስለሆነ የሚል አንስቶ፣ ልዩነቱ ግን በኢየሱስ ስም መደረጉና ከመንፈስ ቅዱስ ጾታ ጋር መያያዙ ነው የሚል ነገር ያነሳል። ከዚህ ተነስቶ ነው ጳውሎስ ለምን ትዘገያለህ? ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ የተባለው። ያው ክለሳ ስለሆነ ነው ሮጥም ብለው ዋናውን ሐሳብ እንድንይዝ። ስለዚህ ጥምቀት ቅድመ ታሪክ አለዋልና የአይሁድ የመንጻት ስርዓት በሕግ ተደንግጎ ያለ እንደገና ደግሞ እነዚህ ባህታዊ ካህናት የምንላቸው ኩምራን ኮሚኒቲ የሚባሉት ከአይሁድ ተነጥለው ወጥተው በራሳቸው ስርዓታዊ ንጽህና የሚያደርጉ ነበሩ። ሌላው አይሁዳውያን አህዛብን ወደ ይሁዲነት ሲያስገቡ ይሄ ፕሮስላይት ባፕቲዝም ያልነው እሱንም ታሪክ ተቀምጧል ማለት የጥምቀት ቅድመ ታሪክ ይሄ ነው። ከዛ ተነስቶ ምን አነሳን? ጥምቀት ያድናል የሚል ነገር አነሳን። ለዚህ ማስረጃው ያመነ የተጠመቀ ይድናል ብለን አንስተን አዲሱ መደበኛ ትርጉም የኖህ የጥፋት ውሃ ጥምቀትን ጥምቀት ደግሞ ድነትን ያመለክታል፣ ምክንያቱም የሚያድን ውሃ ስለሆነ ብሎ ይናገራል። የዚህ ወርልድ ካውንስል ኦፍ ቸርችስ የሚባለው የዓለም አቀፉ የአብያተ ክርስቲያናት ካውንስል የሰጠው ፍቺ ጥምቀት ማለት በክርስቶስ ሞትና ትንሣኤ መካፈል፣ ከኃጢአት መንጻት ዋሺንግ አዌይ ኦፍ ሲን ነው የሚለው። ከኃጢአት የመንጻት አዲስ ልደት፣ ክርስቶስን መልበስ፣ በመንፈስ መታደስ ብሎ ሌሎችን ነገሮች ሁሉ ይጠቃቅሳል ማለት ነው። የክርስትና ትምህርቶችና የእምነት መግለጫዎች ብለን ያነሳ ነው የመካነ ኢየሱስ የልጆችና የወጣቶች አገልግሎት መምሪያ ያሳተመው ጽሑፍ ላይ የኃጢአት ይቅርታ ያስገኛል ጥምቀት፣ የዘላለም ድነት ይሰጣል የሚል ነገር አንስተናል። ግን ሪፎርምድ እና የፕሮቴስታንት ሌሎች አብያተ ክርስቲያናት እነ ካልቪን ዙንግሊን የመሳሰሉ ያሉበት ናቸው ይላል። ጥምቀት የማዳን ኃይል እንደሌለው እናምናለን የሚል ይናገራሉ። የቤተ ክርስቲያን አባል ለመሆን ማመናችንን የምንገልጽበት ስርዓት እንጂ ደህንነት ጋር ምንም የሚያያይዘው የማዳን ኃይል አስፈለገ? ለምንድነው ሰዎች የሚገደዱት? ለምንድነው ጨናነቁት? ጥምቀት የማያድን መቁ ሰዎች የሚጠየቁት የሚል ነገር አንስተን ከነበሩበት ቦታ እሱም ሳይሆን ባካና የሚያደርግ ነው ወይ ወደ ራሱ አያስጠጋውም፣ ከነበሩበት ቦታ ያቆራርጣል፣ ሰዎችን ምን ያደርጋቸዋል? ባካና ያደርጋል። ያውን ባካ ያደረጉ ሰዎች እንዳሉ ታሪክ ጠቅሼ አንስቼላቸዋለሁ። ከዚህ ተነስቶ ጥምቀት ካላዳነ በማናምንበት ቤተ እምነት ምን እንሰራለን?
እሺ አሁን የገባን ይመስለኛል። ከገባላችሁ ትነግሩኛላችሁ እንድንቀጥል። እሺ አሁን ያለ ይመስለኛል። እንቀጥል። ካለ አንዳንድ ቁጥር ቶሎ ቶሎ ጻፉልኝ። እሺ ደረጀ ታንኪዩ፣ በጣም ታንኪዩ። እሺ ጥምቀት ቅዱስ ሚስጥር ነው የሚል ነገር አንስተን ሳክራመንትና ኦርዲናንስ የሚል እንዳለ ልዩነቱ በመሰረተ እምነት ሳይሆን በእንግሊዝኛ የቃል አጠቃቀም መሆኑን ይህን አንስተን ለቅዱስ ጥምቀትና ለቅዱስ ቁርባን ይህን ስያሜ በሁለተኛው መቶ ክፍለ ዘመን የነበሩ ክርስቲያኖች ተጠቅመውበታል። ቃሉን ማለት ነው። ሃይማኖታዊ የቃል ኪዳን ስርዓት ነው። የሮም ወታደሮች ለአዛዦቻቸው በመሃል ላይ የሚያረጋግጡት ስርዓት ነው። ከዚህ ተነስቶ ነው ቅዱስ ሚስጥር የተባለበት ምክንያት ማለት ነው። ቅዱስ ሚስጥር 3 መመዘኛዎች አሉት ብለን፣ አንደኛ በክርስቶስ መመስረቱ ነው። መስራቹ ክርስቶስ መሆኑ፣ ይሄ ስጋዬ ነው ማለቱ፣ ሂዱና አሕዛብን አጥምቁ ማለቱ አንድ። ሁለተኛ የሚታዩ ውጫዊ ነገሮች ይይዛል። ምክንያቱም የሚታይ ውሃ አለ፣ ህብስቱና ወይኑ አለ። የሚታይ ውጫዊ ነገሮች ይይዛል። በሶስተኛ ደረጃ ቅዱስ የተባለበት የኃጢአት ይቅርታ ማስተላለፉ ነው የሚል ነገር እሱን አንስተናል። ምክንያቱም የሚታየው ውሃ ህብስቱና ወይኑ ከእግዚአብሔር ቃል ጋር ስለሚያያዝ ያ ቃል ለሰዎች የሚያመጣው ደህንነት አለ አንስተን፣ እንዲያውም ቅዱስ አውግስጢኖስ ቃሉ ከንጥረ ነገር ወይም ከተፈጥሯዊ ቁስ ጋር ሲያያዝ ሲዋሃድ ነው ቅዱስ ሚስጥር የምንለው ለዚህ ነው የሚል ነገር ማንሳቱን፣ ጥምቀት ባዶ ውሃ አይደለም፣ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ዝም ብሎ ተራ ውሃ እንደምንታጠብበት እንደምንጠጣው ውሃ አለመሆኑን ይሄንን አንስተናል። ስለዚህ ከዚህ ተነስቶ ጥምቀት ያስፈልጋል። አዎ አስፈላጊ ነው። ለምን? ጌታ ስለመሰረተው፣ 1 2 እንድንጠመቅ ስላዘዘን፣ 3 ጸጋ መቀበያ መሳሪያ ስለሆነ ጥምቀት አስፈላጊ ነው። እና ለማን ነው ጥምቀት የሚል ነገር አነሳንና፣ ጥምቀት ለማን ማለት እኮ በሌላ መንገድ ደህንነት ለማን ማለታችን ነው። ስለዚህ እምነትና ጥምቀት ያድናሉ ከተባለ ይሄ ደህንነት ለማን የሚል ጥያቄ ማንሳታችን ነው። ጥያቄውን ስናነሳ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ እግዚአብሔር ይፈልጋል ከተባለ ይሄ ለደህንነት የሆነ ጥምቀት ለሰው ሁሉ ነው የሚል ነገር አንስተን፣ እንዲያውም ኤድዋርድ ኮለር አሕዛብ ሁሉ እንዲጠመቁ የተሰጠው ትእዛዝ የኢየሱስ ክርስቶስ ትእዛዝ ወንዶችን፣ ሴቶችን፣ ልጆችንም ያካትታል ብሎ ያነሳና የሮም ካቶሊካዊት ቤተክርስቲያን የተናገረችውን ግሩደም ሲጠቅስ የውሃ ጥምቀት ከወንጌል መታወጅ ጀምሮ ያለ ልዩነት ለሁሉም ሰው አስፈላጊ ሆኗል ብላ የሮም ካቶሊካት ቤተክርስቲያን ታስተምራለች ይላል። ከወንጌል መታወጅ ጀምሮ ያለ ልዩነት ለሁሉም ሰው አስፈላጊ ሆኗል። ሌሎች ግን ለዚህ የሚሰጡት ምላሽ አለ ብለን አንስተን፣ ጥምቀት በተለይ ዳግም አጥማቂያን በሆኑ ቤተ እምነቶች ጥምቀት ማመናቸውን የገለጹ ያስታወቁ ብቻ ብሊቨርስ ኦፍ ባፕቲዝም የሚባለው ከዚህ ተነስቶ ነው። የአማኞች ጥምቀት የሚባለው ከዚህ ተነስቶ ነው። ስለዚህ ምክንያታዊ ማስረጃ ያቀረቡ በግላቸው የበጎ ሕሊና ልመና ማቅረብ የሚችሉ ይሄንን ለማድረግ ተገቢ የሆነ ዕድሜ ላይ የደረሱ ሰዎች ብቻ ናቸው ጥምቀት እምነትን ይከተላል እንጂ
የሚያድነውን እምነት ተከታይ እንጂ ከሚያድነው እምነት መቅደም የለበትም ብለው ይሄንን ይናገራሉ። ከዚህ ተነስቶ ሰው ከመጠመቁ በፊት በኑሮ መለወጡን ማሳየት አለበት የሚል ሐሳብ እንዳላቸው ይሄንን አንስቼላቸዋለሁ። የህፃናት ጥምቀት ወይም ደግሞ ፔዶ ባፕቲዝም የሚባለው ያው ፔዶ ቻይልድ ማለት ነው። ስለዚህ የህፃናት ጥምቀት እናጠምቃለን እኛ። ሉተራውያን የሆኑ ሌሎች አብያተ ክርስቲያናት ያጠምቃሉ። ለምን ህፃናት ያጠምቃሉ? ኃጢአተኛ ስለሆኑ። ሌሎች ለምን አያጠምቁም? ኃጢአት ስለሌለባቸው ህፃናት አያጠምቁም። ልዩነት የለም። ኃጢአት ሁሉ ነው እየሰራና በሂትለር መካከል ልዩነት ኃጢአትም የለ። ስጸን ጀምሮ ስወለድም ጀምሮ አሁን ኃጢአተኛ ነኝ ብሎ ነብዩ ዳዊት ተናግሯል። ከስጋ የተወለደ ስጋ ነው፣ ስጋ የለበሰ ሁሉ በእግዚአብሔር ፊት ንጹሕ ሊሆን አይችልም፣ እንዲሁ ይቀበላቸዋል። እንዲያውም በተፈጥሯቸው የእግዚአብሔር የሚይዙ ይሄንን የማንንም ሰው መብት የማንንም ሰው ፍላጎት የእምነት አቅጣጫ የመቃወም አዝማ ዮሐንስ ለምን አጠመቀ የሚሆን መሰረታዊ ነገር ለመፍታት እንደሆነ እንድታቁ ደጋግም ከኃጢአት በጸዳ ንጹህ በሆነ ህይወት ሳይሆን ህይወትን የተቀላቀል ነው። ከዚህ ተነስቶ ህፃናት ሲጠመቁ ውጪ ማድረግ አይቻልም ይላል ኤድዋርድ ኮህለር። ከዚህ ቀደም ያነሳሁትን ነው። እሺ በመሐከል ወጣ ገባ ካለ እንድንጨርስ እሺ አሁን መጥቷል ይመስለኛል። ደረጃ መጥቷል። እሺ አለ አሁን እሺ አለ ይመስለኛል። አሁን የኛ ሀገር ሰው የፈሪ ዱላ 10 ነው ይላል። ስለዚህ ስለምን ፈራ ነው ያው 10 አይነት ዱላ የምንጠቀመው ማለት አንዱን ሲያዝ አንዱ ሲያዝ አንዱን እያረገ እንደሱ ነውና የፈሪ ያው ዱላ ነው። እሺ ጌታ ይባረክ እንደመጣላችሁ ያመልክት እያሳያችሁኝ ነው። ከዚህ ተነስቶ ነው አህዛብ ከሚለው ቃል ውጪ ህፃናትን ማድረግ አይቻልም ኤድዋርድ ኮህለር ያለውን ሐሳብ አንስቼ ከአይሁዳውያን ተግባር ባለፈው ካነሳ ነው ፕሮስላይት ጁሽ ከሚለው የጥንቷ ቤተክርስቲያን ደግሞ ልማድ ሰማዕቱ ጀስቲንና ኢራኒየስ ይህንን እንዳነሱ አንስተናል። ፈላስፋና አፖሎጀቲክ ነበረ ጀስቲን። ኢራኒየስ ደግሞ የቤተክርስቲያን ታሪክ እንደሚያረጋግጠው የስላሴን በመፍጠርና በመዋጀት ያላቸውን አንድ ሚስጥር ይህንን ያወራል ማለት ነው። ዝም ብሎ ተራ ሰዎች የሰጡት ሐሳብ አለመሆኑን ይህን እንድናይ ነው። ስለዚህ ከቤተሰቦቻቸው ጋር ቀደም ያነሳሁት አሕዛብ ከሚለው ቃል ውጪ ማድረግ አይቻልም ይለን የቤተክርስቲያንን ታሪክ አንስተን የጀስቲንና ኢራኒየስን ከቤተሰቦቻቸው ጋር የሚለው ሐሳብ ባሮችንና ልጆቻቸውን አልፎ ያጅ እንግዳን በቤት ውስጥ የዋለ ያደረን ሁሉ ያጠቃልላል። ሙሉ ህይወት ይህንን ይላል የሚል አንስተናል። ሉዊስ ቤርኮቭ የተባለ ሰው ግሩደም እንዳነሳው በዚህ ስልታዊ ነገረ መለኮቱ ላይ የህፃናትን ጥምቀት በግልጽ ያብራራና ይህንን አቋም የተከላከለ ሰው ነው ብሎ ይናገራል። 3 ነጥቦች አንስተዋል። ይሄ ሰው ያነሳቸው 3 ነጥቦች የብሉይ የህፃናት ግርዘት ወደ ቃል ኪዳን ህዝብነት መግቢያ መሆኑ በ8 ቀን ማለት ነው። ጥምቀትና ግርዘት በጎንዮሽ የሚታዩ ተመሳሳይ ድርጊቶች መሆናቸውን
ከቤተሰቦች ሁሉ ጋር ይሄ ሃውስሆልድ ባፕቲዝም ያልነው ይሄንን የሚያሳይ ነው ብሎ ተናግሯል ብሎ ይናገራል። ስለዚህ ቅድም ያነሳሁት ወርልድ ቸርች ካውንስል የሕፃናት ጥምቀትን ልምምድ በሐዋርያቱ ዘመን እማኝ አድርጎ ያነሳል። ይሄንን መካድ አይቻልም። በሐዋርያቱ ዘመን የሕፃናት ጥምቀት ልምምድ ነበረ ብሎ ይናገርና ቀደም ያነሳሁት ሉዊስ ቤርኮቭ የተባለ ሰው ፍጹም ባልሆነው በቀደመው ኪዳን መስራት እግዚአብሔር ከቻለ በአዲሱ ኪዳንማ ይህንን ማድረግ የሚሳነው ምን አለ የሚል ጥያቄ ያነሳል። ቀደም ያነሳነው ያው ከመብታቸው አንጻር መብት መሆኑን ደጋግሜ ስላነሳው ዳግም አጥማቂዎች ሕፃናት አያምኑም ማመን ስለማይችሉ ብለው የተጠመቃችሁ ሁሉ ክርስቶስን ለብሳችኋል የሚለው ሐሳብ ለእነርሱ አይሰራም። ምክንያቱም እምነትን በራሳቸው መለማመድ ስላልቻሉ ለዚህ የሚያበቃ ዕድሜ ላይ ስላልደረሱ ሕፃናት አያምኑም የሚል አቋም እንደሚያራምዱ አንስተን ታዲያ እምነት የሰው ሥራ ነው ወይ? እምነት ሰው ነው የሚሠራው? ማመናቸውን የገለጹ ያስታወቁ፣ ማስረጃ ያቀረቡ፣ በግላቸው ልመና ማቅረብ የሚችሉ፣ በቂ የሆነ ዕድሜ ላይ የደረሱ፣ ከመጠመቅ በፊት በኑሮ መለወጣቸውን ያሳዩ የሚሉ እነዚህ መመዘኛዎች እምነት የሰው ሥራ ነው ወይ የሚል አንስተን ማይክል ግሪን የተባለውን ሰው ግሩደን ጠቅሶ ደህንነታችን በራሳችን ጸንቶ በማይቆመው ሊሳሳት ሊታለል ያልተገባ ስራ ሊሰራ በሚችለው እምነታችን ላይ ነው ወይ ደህንነታችን የቆመው የሚል ጥያቄ ያነሳል። የለም እግዚአብሔር ለእኛ በሰራልን ነገር እንጂ እኛ ለእግዚአብሔር በሰራንለት በምንሰራለት ላይ የሚቆም ደህንነት እምነት የለም ይላል። ደጋግመን ያነሳነው መጽሐፉን አልቪን ሽሚዲት የተባለ ሰው ሉተር ስለተናገረው ነገር ሲያነሳ በራሴ አመክንዮ ወይም ጥንካሬ በጌታ በኢየሱስ ክርስቶስ ማመንም ሆነ ወደ እርሱ መምጣት አልችልም ብዬ አምናለሁ ይላል። ነገር ግን መንፈስ ቅዱስ በወንጌል ጠራኝ፣ በስጦታው አበራልኝ፣ ለእውነተኛ እምነት ቀደሰኝና ጠበቀኝ ይላል። የተሐድሶ ግንባር ቀደም ሰው የሆነው ማርቲን ሉተር ማለት ነው። ከዚህ ጋር ስምም የሆነ ሐሳብ ክሬግ ኬነር ሲያነሳ ወደ ጽድቅ የሚመራው የሰው ጥረት ሳይሆን የእግዚአብሔር ጸጋው ነው። ጸጋው በእምነት አድኗቸዋል የተባለለት ያ ጸጋ ሰዎችን ሁሉ የሚያድን ያ ጸጋ ያነጻ ስጦታ ሰዎችን ወደ ትክክለኛ መንገድ ያመጣል ይላል። ስለዚህ እምነት ማለት ሰው በገዛ ራሱ ፈቃድ ሊፈጥረው ወይም ሊያገኘው የሚችል ስራ አይደለም። እምነት በገዛ ራሳችን ስለፈለግን በፈቃዳችን የምንፈጥረው የምናገኘው ስራ አይደለም፣ የምንችለው ስራ አይደለም። ከዚህ ተነስቶ እምነት የጎበዞች የአዋቂዎች ስራ ነው ወይስ ከእግዚአብሔር መቀበያ እጅ ነው? የምንታመነውስ በማን እምነት ነው? በእግዚአብሔር እምነት ነው? በራሳችን እምነት ነው? ማስረጃ ማረጋገጫ የምናመጣለት እኛው ነን ወይስ ይህን ማረጋገጫ የሚሰጠው እግዚአብሔር ነው የሚል ነገር እሱን አነሳን። ለምን ይህንን አነሳን? እምነት እኮ የልብና የውስጥ ነው። በአፍ ምስክርነት ብቻ እውነተኝነቱ የማይረጋገጥ አምኛለሁ ስላልኩ ብቻ ማመናችን ማረጋገጫ ወረቀት ልክ ሌሎች ከውልና ማስረጃ እንደሚወስዱት ወረቀት የምንይዝበት አይደለም። ምክንያቱስ ያመኑ ግን ያልታመኑ ሰዎችን መጽሐፍ ቅዱሳችን ነገረን። ብዙዎች ነበሩ በእርሱ አመኑ የተባለላቸው ከዮሐንስ ወንጌል ምዕራፍ 2 ጀምሮ በዮሐንስ ወንጌል ውስጥ አምነናል ያሉ ሰዎች ነበሩ፣ ግን ጌታ ኢየሱስ ክርስቶስ አላመናቸውም ይላል። ያልታመኑ አማኞች የሚል ሐሳብ አንስተን እሱን ነው አጠንክረን የተነጋገርነው። ለምን አልታመኑም? ሰውን ሁሉ እሱ ስለሚያውቅ ነው ያላመናቸው። ሌሎች ለምን አመኗቸው? ሰዎችን ሁሉ ስለማያውቁ ነው። ለምን አላመናቸውም? እሱ በሰው ውስጥ ያለውን ስለሚያውቅ ነው የሚለው። ለምን አመኗቸው? እነሱ በሰው ውስጥ ያለውን ነገር ስለማያውቁ ነው የሚል ነገር አንስተናል።
ከዚህ ተነስቶ ኤጅ ኦፍ ሪዝን የሚባለው ወይ ደግሞ ኢንላይትመንት የሚባለው ከ17ኛው ክፍለ ዘመን መጨረሻና እስከ 18ኛው ክፍለ ዘመን የዘለቀ ነው። ኢንተሌክቹዋል ሙቭመንት የሚባል ነው ብለን አእምሮን ለማሰብ ምክንያታዊ ለመሆን ሐሳቦችን ለመረዳት መጠቀም ማለት ነው። ከስሜት ይልቅ አእምሮን መጠቀም በማንኛውም ድምዳሜ ላይ ከመድረስ በፊት እውነትን ማረጋገጥ በምክንያታዊነት በሳይንስ ማረጋገጥ የሚባል እንቅስቃሴ እንደነበረ ከረጅም ጊዜ ጀምሮ ቅቡልነትን አግኝተው ሲተገበሩ የነበሩ ማህበረሰቡ ተቀብሏቸው የነበሩ ነገሮችን፣ ባህልን፣ ታሪክን፣ ሃይማኖትን፣ ተጠየቅ ያልነበረባቸውን እውነቶች፣ ስልጣንን፣ የአመራር ቅርጽን ወይም ደግሞ ሊደርሺፕ ስታይል ልንለው እንችላለን። እነዚህን ሁሉ አስወግዶ በእኛ ስክሪን አውት ካልተደረጉ በእኛ ስክሪን ካላለፉ በስተቀር እንዲሁ ዝም ብለን እንደ ድሮ አናግበሰብስም የሚል ነገር እንዳነሱ፣ ይህ ደግሞ ለግለሰቦች መብትና ጥቅም ቅድሚያ እንደሰጠ ሰው እውነትን የመለየት ብቃት አለው የሚል መደምደሚያ ላይ ስለደረሰ የዛ ትምህርት ጥላ ነው ለማለት ነው። ግልጽ ነው? ሐሳቡ ገብቷቸዋል? የዛ ትምህርት ጥላ ነው። ማስረጃ ያቅርብ፣ ሰው ይረዳ፣ በግሉ ይመስክር፣ ይሄንን አምጣ የሚለው ትምህርት ያው በተመሳሳይ ወቅት ነው ተሐድሶም የመጣው። ይሄም ኢንላይትመንት ወይም ደግሞ ኢንተሌክቹዋል ሙቭመንት የተባለው በተመሳሳይ ጊዜ ስለመጣ አብረው የሚጋሩት ነገር ይኖራቸዋል የሚል ነገር አንስቻለሁ። ሌላ ያነሳ ነው መጠመቂያ ዕድሜ ስንት ነው የሚል ነገር አንስተን ግሩደም ሌሎችን ወክሎ ሲናገር ለሁሉም ልጆች የሚሆን ወሳኝ ዕድሜ ማስቀመጥ አይቻልም ይላል። እሺ፣ ግን ተአማኒ የሆነ እምነታቸውን ሲገልጡና ሲያስታውቁ ከ5 ዓመት እስከ 12 ዓመት ማጥመቅ ይቻላል ልጆችን። ግን ደግሞ ከልጅም ልጅ ደግሞ ከቤተ እምነትም ቤተ እምነት የተሻለ መረዳት የተሻለ ግንዛቤ የሚይዝ ስላለ ያ በቤተ እምነቱና በልጆቹ አንደርስታንዲንግ ሊወሰን ይችላል የሚል ነገር ማንሳቱን አንስቼ፣ ግን ዋና ጉዳይ አለን። ዋናው ጉዳይ ምንድን ነው? ይሄ ዳግም ማጥመቅ ጅማሮውን መቼ አገኘ ብለን ስናነሳ የ500 ዓመት ታሪክ ነው። መጽሐፍ ቅዱሳችን የቤተ ክርስቲያንም ታሪክ ያው በልምድ ሲደረግ የመጣውን ቤተ ክርስቲያን የራሷ ትራዲሽን የራሷ ልማድ እየተወራረደ የመጣው ነገር እንዲቆም የሆነው የ500 ዓመት ታሪክ ነው። ይሄ የ500 ዓመት ታሪክ ቅድም ካነሳሁት ጋር ተመሳሳይ ሀሳብ ነው። ሉተራውያን ስፒሪቹዋሊስትስ የሚባሉ አሉ። የሰዎች ሕሊና አካላዊ ሞትን ሊቋቋም ይችላል፣ ሕያዋን ከሙታን መናፍስት ጋር ኮሚኒኬት ማድረግ ይችላሉ የሚሉ ሰዎች ጥያቄ ያነሱት ጥያቄ አንዱ በሉተር ላይ ነው። ለቃለ እግዚአብሔር አጽንዖት ሰጥቶ መንፈስ ቅዱስን ችላ ብሏል የሚል ጥያቄ አነሱ በሉተር ላይ። ዚዩንግሊ ተከታዮች የሆኑ ደግሞ በስዊዘርላንድ ያሉ ደግሞ በቅዱስ መጽሐፍት ውስጥ ላለው በቅዱሳት መጽሐፍት ውስጥ ላለው ለቃሉ ታዛዥ አልሆነም የኛ መሪ የሚል ነገር አነሱ። መቼም ሰው መለየት ከፈለገ በቂ በሆነ መንገድ አልታዘዘም፣ እንደዚህ አልሆነም የሚል መነሻ ጥያቄ አነሱ። ይሄ ደግሞ መሟገቻ መከራከሪያ ሆነ የሚል ነገር አንስተን ከዚህ ተነስቶ የዙሪክ ከተማ ምክር ቤት በጃንዋሪ 1525 እንደ ፈረንጆቹ አቆጣጠር ጥምቀትን በተመለከተ በዝዊንግሊና በዳግም አጥማቂዎች ዋና ግንባር ቀደም ተዋናይ የነበረው ኮንራድ ግሪቬል በሚባል ሰው መካከል የክርክር ወይም ደግሞ እርስ በርስ የመነጋገሪያ ሁኔታዎችን አመቻቸ። ከዛ በኋላ ከክርክሩ በኋላ ውሳኔ ሰጠ። ምክር ቤቱ የዝዊንግሊ ሐሳብ አሸነፈ ብሎ ሰጠ። ከዚህ ተነስቶ በክፍለ ግዛቱ የሚገኙ ሁሉም ሕፃናት እንዲጠመቁ ትእዛዝ ተላለፈ። እንግዲህ ያልተጠመቁበት ምክንያት እንዳልኩት ይሄ ትምህርት ውስጥ ለውስጥ ስር ሰዶ ሊሆን ይችላል። ግልጽ የሆነ ነገር አላገኘሁም።
ይህን ውሳኔ ከሰሙ ከ3 ቀን በኋላ ግሪቤልና ተከታዮቹ ከዙሪክ ከተማ ውጪ መንፈሳዊ ፕሮግራም አዘጋጁ። ሁሌም አይታችሁት ከሆነ አንዳንድ ጥፋቶች የሚሰሩት ልክ ያልሆኑ ነገሮች የሚሰሩት ከከተማ ውጪ ነው። ምክንያቱም ህገወጥነት ሁል ጊዜ ህጋዊ ነገር ይሸሻል። ታስታውሳላችሁ የዳዊት ልጅ አምኖን መንገስ በፈለገ ጊዜ ያደረገውን ያው የምታውቁት አለ። አቤሴሎምንም ሌሎችም እንደዚሁ ያው የሚሄዱበት የራሳቸው መንገድ እንዳለ ታውቃላችሁ። ስለዚህ ግሪቤል ተጠመቀ፣ ግሪቤል አጠመቀ። ከዛ ጊዜ ጀምሮ ዳግም አጥማቂዎች ወይም አናባፕቲስት የሚባሉት ለብቻቸው ተለይተው ወጡ። ይሄ ታሪክ የ501 ዓመት ታሪክ ነው። ረጅም ዘመን ያስቆጠረ እንዳይመስላችሁ። ድርጊቱ ክርስቲያናዊ አውሮፓን አስደንግጦታል። ሆኖ የማያውቅ ስለነበር አስደንግጦታል። ዛሬ በአንዳንድ ነገሮች እንደምንደነግጠው ማለት ነው። ስለዚህ አውሮፓዊው ክርስትና መደንገጥ ብቻ ሳይሆን እርምጃ ወስዷል። እርምጃ የወሰደው አንዳንዶቹን በእሳት አቃጠለ፣ አንዳንዶቹን በውሃ ዘፈቀ። ይሄ ተገቢና ልክም አይደለ። አሁን በሰለጠነ ዓለም ይህንን ማሰብ ተገቢ አይደለም። ሰው መብቱ ነው የትኛውንም ነገር መከተል፣ ግን የራስን አቋም ለይቶ ማስቀመጥ ይገባ ነበር የሚል ሐሳብ እሱን አንስተናል። ስለዚህ በትክክል ማሰብ የሚገባን ነገር ይላል አልቪን ሽሚዲት ሲናገር፣ ሰው በትክክል ማሰብ የሚገባው ነገር ለ1500 ዓመታት ዓለም አቀፋዊ ተቀባይነት የነበረው የሕፃናት ጥምቀት ለ15 ክፍለ ዘመናት የተነሱ ሐሰተኞች ሁሉ አጀንዳቸው ያላደረጉት እንዴት አጀንዳ ሆኖ ቀረበ ነው። ይህንን በአእምሮአችን በትክክል ለማሰብ እንዲመቸን ለመጽሐፍ ቅዱስ ቅርብ የሆነውን አመለካከት እንድንይዝ በዛ ላይ እንድንቆም ነው። እንዲሁ እንደ ሀገራችን ጋሪ ከዚህና ከዚህ የሆነ መከለያ አድርገን ፊት ለፊታችን ብቻ እንድንሄድ ሳይሆን ምናልባት ሌሎች የሰሩት መልካም ነገር ካለ እንድንከተል፣ ሌሎች የሰሩት ያልተገባ ድርጊት ካለ ከዛ ድርጊት ራሳችንንም አመለካከታችንን፣ አስተሳሰባችን፣ ቤተሰባችንን፣ ቤተ እምነታችንን መጠበቅ ይገባል ለማለት ነው የተነሳው። ይሄ ሲጀመር ስለ ጥምቀት ከማስተማመር ጋር የተያያዘ አይደለም ብዬ አንስቻለሁ። ከመጥምቁ ጋር ተያይዞ ነው። ከዚህ ተነስቶ እንግዲህ ጥምቀት አይደገምም ብለናል። እነኚህ ሰዎች በልጅነታቸው የተጠመቁ ነበሩ። ጥምቀትን ምን አድርገዋል? ደግመዋል። ለዚህ ነው ዳግም አጥማቂ ወይም አናባፕቲስት ተብለው የተጠሩት። እኛ እናጠምቃለን፣ ባፕቲስቶች ነን፣ ግን ዳግም አጥማቂዎች አይደለንም። ሕፃናትንም ያልተጠመቁ ትላልቆችንም ስለምናጠምቅ ማለት ነው። ለምንድን ነው ጥምቀት የማይደገመው? አንድ ጊዜ ስለሆነ ነው። መጽሐፍ ቅዱስ አንዲት ጥምቀት አለች ብሎ ስላለ። ቤተ እምነት በቀየሩ ቁጥር የሚጠመቁ ሰዎች አሉ ብለን እሱን አንስተናል እንደምታውቁት። ለምን አይደገምም? በስሉስ አምላክ ስም በጌታ ትእዛዝ በምስረታው ቃል መሰረት ጥምቀት ከተከናወነ የዕድሜ ልክ ነው። በላያችን የሚያስቀምጠው ማህተም አለ ብለን እሱን አነሳን። ከዛ ተነስቶ ማነው ማጥመቅ ያለበት የሚል ነገር አንስተን ለወንጌል አገልግሎት በተለዩ ሰዎች ነው ጥምቀት መከናወን ያለበት። በሊተርጂዎች ነው ጥምቀት መከናወን ያለበት። ወተር ፓርክና ወተር ባፕቲዝምን መለየት ጥሩ ነው። እየገቡ የሚንቦጫረቁበት ሳይሆን፣ ሕፃናት የሚያቦጫርቁበትም ሳይሆን ቅዱስ ምስጢር ስለሆነ ምራቃቸውን በዋጡ ሰዎች መከናወን አለበት። ዳይፐራቸውን ባልጣሉ በእግራቸው ባልቆሙ ሰዎች የሚከወን ስራ አይደለም ብያቸዋለሁ። ስለ መድኃኔዓለም ይህንን መቼም ትሰማላችሁ ብዬ ተስፋ አላድርግ። ምክንያቱም የትኛውም አገልግሎት የሕፃናት መጫወቻ አይደለም፣ መዋለ ሕፃናት አይደለም። እሱንና ቤተ ክርስቲያንን መለየት ይገባል አለና ምን ያህል ውሃ ያስፈልጋል የሚል ነገር አነሳን። ምክንያቱም ጥምቀት በመጥለቅ ካልሆነ በስተቀር ተከናወነ ማለት አይቻልም የሚል ጥያቄ ዳግም አጥማቂዎች ያነሳሉ ብዬ አንስቼ፣ ግን የማዳን ጥቅም የሌለው ተረጨ፣ ፈሰሰበት፣ ጠለቀ ምን ያመጣል ነው። ግልጽ ነው።
የማዳን ጥቅም የለውም ብሎ የሚያስተምር ሰው ምን ሊሰራለት ነው? ሰው ካልጠለቀ በስተቀር ብታፈስበትም ብትረጨውም አልቆጥረውም ብሎ መከራከሪያ የሚያነሳው አንዳንድ ጊዜ ሎጂካል መሆንም ሪዝነብል መሆንም ተገቢ ነው ለማለት ነው። ማለት ያው እንደ ባለ አእምሮ ለማሰብ ማለት ነው። ግን የውሃው መጠን አዲያፎረን ነው። አልታዘዘምም፣ አልተከለከለንም። የትኛውንም መንገድ እንከተላለን። ምክንያቱም ሰሪው መጠኑ ሳይሆን ሰሪው መንፈሱና ቃሉ ነው። የሚሰራው መንፈሱና ቃሉ እንጂ የውሃው መጠን ስላይደለ እነዚህን ሶስቱንም መጠቀም ይቻላል። ነገር አንስተን ታዲያ በጉዳዩ ላይ መከፋፈል ለምን አስፈለገ? አጥምቁም፣ ሕፃንም አጥምቁ፣ አዋቂም አጥምቁ፣ ይህንንም ተከተሉ፣ ያንን ተከተሉ ለምን መከፋፈል አስፈለገ የሚል ሐሳብ ግሩደም እንደ ጥያቄ አንስቷል። እንዴት አያስፈልግም? ምክንያቱም ለዳግም አጥማቂዎች ጥምቀት ዋና መሰረተ እምነት አይደለም። ለሉተራውያንና በሕፃናት ጥምቀት ለሚያምኑ ግን ጥምቀት ዋና መሰረት ነው። ምክንያቱም የመጽሐፍ ቅዱስ ተማሪዎች አዋቂዎችም ማለት ያው ይቻላል የሚያነሱት ዋና ከሚባሉት መሰረታዊ እምነቶች አንዱ ሪደምሽን የምንለው ነው፣ መዋጀት የምንለው ነው። ከዚህ ተነስቶ ነው ጥምቀት ዋና አስተምሮ ነው ብለን የምናነሳው የሚል አንስተን እንግዲህ አንዱ ሌላውን ለራሱ መረዳት ይተወው። በቃ ሙግትም ማያስፈልግ እሱ ነው ማለት ያው መሬት ላይ ያለው ሰው እንዳሉት አንዱ ለሌላው መረዳ ራሱን ለሌላ ሰው መተው ሰው ያው በገባችሁ መጠን ሁላችንም እንሂድ ብሎ ያነሳና እንዴት እንዲህ ይሆናል? መጽሐፍ ቅዱሳዊውና የቤተ ክርስቲያን ታሪክ ገዣችን አይሆንም? የምን የራስ መረዳት ነው? ለምንድን ነው ደሉ ለፍላጎቱ እንዳለ ራሱ መረዳት የሚተው? መጽሐፍ ቅዱስ ምን ይላል? ለቤተ ክርስቲያን ታሪክ ምን ሲል ነው የነበረው የሚለውን እሱን መያዝ አይሻለንም ወይ የሚል ነገር አነሳን። የመጨረሻው መጨረሻ ሐዋርያው ጳውሎስ እንዲህ ይላል፣ ዳሩ ግን ለቆሮንቶስ አማኞች ነው፣ ሴቶች ራሳቸውን መሸፈን ይገባቸዋል የሚል ነገር አንስቶ፣ ወንድ ጠጉሩን ማስረዘም የለበትም የሚል ነገር አንስቶ፣ ከተፈጥሮ ተማሩ የሚል ነገር አንስቶ መከራከር የሚፈልግ ሰው ካለ ማንም ይላል። ዳሩ ግን መከራከር የሚፈልግ ሰው ቢኖር መብቱ ነው። እኛ ወይም የእግዚአብሔር አብያተ ክርስቲያናት ግን እንዲህ ያለ ልማድ የለንም ይላል። ግልጽ ነው። እኛም ሆንን የእግዚአብሔር አብያተ ክርስቲያናት ከቃሉ ውጪ ከእውነቱ ውጪ ያለ ልማድ የላቸውም፣ የለንም ይላል። እኔ መቼም አንዳንዶቻችሁ ያው በዳግም ጥምቀት የምታምኑ ወይም በአዋቂ ጥምቀት ከእምነት በኋላ የሚመጣ ጥምቀት የምታምኑ ሰዎች ኦፌንድድ እንድትሆኑ የሚገባ አይመስለኝም። ምክንያቱም ያነሳነው መሰረታዊ ሐሳብና እውነቱን እንድናቀው ነው። እናንተ ደግሞ ጊዜ ስታገኙ የምታምኑበት የለም አንተ ቀጣፊ በዚህ መልክ በዚህ አቅጣጫ ይሄ የሚሆነው እኮ ከዚህ ተነስቶ ነው ማለት መብታችሁ እንደሆነ ይሄንን መጨረሻ ላይ ልናገር እንዳንቀያየም ማለት ነው። ይሄን ሁሉ 1 ዓመት ከ8 ወር መተን ማለት ነው። 1 ዓመት ከ6 ወር 18 ወር ነው ያለፈው። ብዙ ክፍል ነው የተማርነው። ጌታ ብሩክ ይሁን። እኔ ከዚህ በኋላ ያው ባለፈው እንደተነጋገርነው ከመስከረም በኋላ ነው ይህንን የሐሙስ ትምህርት የምንቀጥለው። ምክንያቱ ምንድን ነው? ያው አንደኛ ማረፍም አለብን፣ እንዲሁ በላይ ማረጉም አስፈላጊ ስላይደለ፣ ሁለተኛ ደግሞ ቀጣዩ ምን ይሆን የሚለውንም በልቤ እግዚአብሔር ያስቀመጠው ነገር አለ። ግን የእሱ መሆኑን ደግሞ ለማጣራት ጊዜ መውሰድ ስላለብኝ ነው። 1-3 ርዕሶች አሉ እንደዚሁ ረዘም ያሉ ትምህርቶች ያላቸው፣ ግን የትኛው ነው ትክክለኛው የሚለውንም በትክክል ለማስረገጥ እንዲመቸኝ ለእኔ ይሄ ጥሩ ስለሆነ ነው ይህን ጊዜ የምናርፈው። ትንሽም እኔም ረፍት ታገኛለሁ፣ እናንተም ረፍት ታገኛላችሁ። ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን። ያው እንዲህ የተቆራረጠም ቢሆን ክለሳ ስለሆነ ለሌሎች የሚደርስበትን መንገድ እንፈልግ።
በዚህ አገልግሎት የተሳተፋችሁ ሁሉ እግዚአብሔር ይባርካችሁ። በአንድም በሌላ መንገድ ይሄ ነገር ወደ ሰዎች እንዲደርስ ጸሎታችሁንም ገንዘባችሁንም ዕውቀታችሁንም የሰጣችሁ ሰዎች እግዚአብሔር ያክብራችሁ። ተባረኩ ስለሁሉ። ስለዚህ 1 ደቂቃ ያህል እግዚአብሔርን እናመስግን። ስለሁሉ ነገር እግዚአብሔር የተመሰገነ ይሁን። ልበሰፊነትን ይስጠን። እንዲሁ ለሙግት የምንቀርብ ሳይሆን በየዋህነት መንፈስ ነገሮችን ሁሉ መመርመር፣ መፈተን፣ መልካም የሆነውን መያዝ፣ ደጋግሜ እንዳነሳሁት ለቃሉ ቅርብ ወደ ሆነ እውነት መጣጋት ለሁላችንም ይሆንልን። ማናችንም የቤተ እምነታችን ተሟጋቾች አይደለንም፣ ለእግዚአብሔርም ተሟጋቾቹ አይደለንም። ግን እውነተኛውን ነገር ለማወቅ ሁሌም ልባችን ክፍት ይሁን። በቀን መንፈስን መርምር። እግዚአብሔር ባርካችሁ። ተባረኩ። ጸሎት እናርግ። እንወዳሃለን ቅዱስ፣ እናመሰግናሃለን። እግዚአብሔር የዘላለም አምላክ፣ ዕውቀት ከኛ ይልቅ የተደነቀች የበረታች ልንደርስባት የማንችል ብርቱ ነች። ግን እንደ ሰው የገባንን የተረዳነውን ይህንን እንናገራለን፣ ይህንን እንሰማለን፣ ይህንን ከሌሎች ጋር እንጋራለን። ይህንን ደግሞ እግዚአብሔር የዘላለም አምላክ ለሌሎች እናስተላልፋለን። ስለዚህ ስለረዳህን ስላገዝከን መንፈሳችንን የሚያሻክር አንዳች ነገር እንዳይኖር ግን ቅዱስ ለሆነው መንፈስ ፈቃድ ልቦናችን የከፈተ በሱ ብርሃን የበራ እንዲሆን ጨለማ የሆነ ነገራችን እንዲወገድ ለመንህ። እግዚአብሔር የዘላለም አምላክ ብዙ አሳሳቢ አጀንዳዎች አሉን። ግን አንተ ደግሞ እንዲተላለፍልህ የፈለግከውን መልእክት ብቻ ነው በዚህ ጊዜ መናገር ያለበት፣ በዚህ ጊዜ መታሰብ ያለበት። ብዙ ብርቱ ጉዳይ ቢኖርም የእኛ ጉዳይ ሳይሆን መቅደም ያለበት የአንተ ጉዳይ ነው። እናመሰግንሃለን። ከእነዚህ ብርቱ ጉዳዮች የመሸሽ ሳይሆን ፈቃድህን የማስተላለፍ የማሰማት የመስማትም ደግሞ እንዲሆንልን ለምንህ። ወንድሞቼ በያሉበት፣ እህቶቼ በያሉበት፣ ቤተሰባቸው በያለበት የሚያመልኩበት ቤተሰብ ቤተ እምነት ደግሞ እግዚአብሔር ሆይ እንዲባረክ፣ ከሁሉ በላይ ደግሞ የምንኖርበት ሀገር ሰላምና ጤና እንዲሆን፣ እረፍት እንዲሆን፣ ፍርሃትና ስጋት እንዲወገድልን የምናርፍበትም ጊዜ እንዲሆንልን ለመንህ። አሁንም ክፉ ሁሉ በስምህ የታሰረ ይሁን። እናከብርሃለን፣ እናመሰግንሃለን በጌታ በኢየሱስ ክርስቶስ። እሺ ወንድሞቼ እህቶቼ ተባረኩ። በያላችሁበት እግዚአብሔር ከእናንተ ጋር ይሁን። ሰላማችሁ ይብዛ። እሺ እግዚአብሔር ይባርካችሁ። አመሰግናለሁ ስለ ጸሎታችሁም፣ ስለ ሁሉ ነገር። ሰላም ሁኑ። ያው እንደ ፈቃዱ ከኖርን በአዲሱ ዓመት መስከረም መጨረሻ ላይ ማስታወቂያ አስቀድሜ እነግራለሁ። ከዛ ደግሞ አብረን እንቆያለን። ብሩካን ሁኑ። ሰላም ሁኑ።